ሰላም ውድ ያኩቻቲው ቤተሰቦች እንዴት አላችሁ? ተነፋፍቀን ነበር ከች ብያለሁ። ዛሬ ያበደ ቪዲዮ ይዤ ነው የመጣሁት። እዋዋና ቀይቲ እህትየው ፕራንክ አድርገውኝ ነበር። ልደቴን አበላሽተውታል፣ ልብሴን አበላሽተውታል። ሁላችሁም አይታችሁ በጣም ተናዳችሁ ነበር፣ እንደኔ ተሰምቷችሁ። ዛሬ ግን ልበቀላቸው ነው። ያበደ ጸዴ ቪዲዮ ነው የሚሆነው። ፕራንክ ማድረጋቸው እስካሁን በዚህ መልኩ ሰው ፕራንክ ተደርጎ አያውቅም። ይደነግጣሉም ፕራንክ እናረጋቸዋለን። እኔ አላቅም ስሜቱን፣ ብቻ አብረን ነው የምናየው። ከባድ ፕራንክ ነው። ይመቻችሁ። ሰብስክራይብ እያረጋችሁ አብራችሁኝ ቆዩ። እወዳችኋለሁ። ፋሚሊ ተከተሉኝ። ውይ መጣች እዋዋ መጣች። በስመ አብ ምርጥ ዕቃ ዋው! በጣም በቃ ይሄ አሪፍ ነው። እዋውዬ ቆይ ዋውዬ ተረጋጊ። እንደሱ አይደለም። ኧረ ጉዴ፣ እንደሱ አይደለም። ተረጋጊ። አሪፍ አይደለም። አልወደድሽውም ወይ? ምርጥ ዕቃ እኮ ነው። አልተመቸሽም? ይኸውልሽ አሪፍ ጣውሎ አሪፍ ምርጥ ነው። ወይኔ መድኃኒዓለም፣ ይሄ ምንድን ነው ምክንያቱ? ዋውዬ የሰው ልጅ ይኖራል፣ ኖሮ መሞት አይቀርም። ማነው? ምንድን ነው? ማነው? ንገረኝ ቶሎ በል። እንደሱ አይደለም። ቆይ የተፈጠረው ነገር ምንድን ነው? ቆይ ልነግርሽ ነው። ልታስረዳኝ ቶሎ ንገረኝ። ምንድን ነው የተፈጠረው ነገር? ማነው? ምንድን ነው የሆነው? ምርጥ ነው አይደል እንዴ? እኔ ምርጥ ነው ብዬ ነው። እኔ ተመችቶኛል። እኔ ስገዛው ወድጄው ነው የገዛሁት። ምርጥ ነው ዋውዬ። አንቺ አልወደድሽውም? ይሄንን መቋቋም አልችልም። አልወደድሽውም ወይ? ምንድን ነው የተፈጠረው ነገር? ምንድን ነው? ማነው? ምንድን ነው? አስረዳኝ። ምንድን ነው እኮ የተፈጠረውን ነገር ልንገርሽ። አስሚኛ መጀመሪያ እንድታስረዳኝ የምችለው ነገር ግልጽ አድርገው ቶሎ በል። ይኸውልሽ ልክ ሳየው ደስ አለኝ። በጣም የሚያምር ዕቃ አይደለ? ምርጥ ነገር አይደለ እንዴ? አልተመቸሽም አንቺ? እኔ ግን ለምን መሰለሽ የተመቸኝ? ዋጋው አሪፍ ነው። እንደገና ደግሞ ዕቃነቱ ይሄ ጣውላው አውስትራሊያ ነው ምናምን በጣም አሪፍ ነው። ከዛ ተመቸኝ። ያው ሰው ይኖራል አይደለም? ኖሮ መሞት አይቀርም። ክፉ አለ ደግ አለ አይደለም? ያሳልፈው ዋውዬ ይህንን ዕቃ ሰው ጤፍ ይገዛል፣ ዘይት ይገዛል፣ በርበሬ ይገዛል ለወር ብሎ አይደለ? ይሄ ዕቃ ተገዝቶ ቤታችን ቢቀመጥ ብዬ ነው። ምርጥ አይደለ? ምርጥ አላረኩ? አሪፍ አይደል? አልወደድሽ? እዚህ ቤት ይቀመጥ እንዴ? ዋውዬ ምንድን ነው የተፈጠረው ነገር? ቶሎ ብለህ አስረዳኝ እንጂ። ምንም የተፈጠረው ነገር የለም። በሕይወትና በሞት መካከል ያለ ጉዳይ እኮ ነው ይሄ። ያስፈልጋል። ቶሎ በል ንገረኝ። ዋውዬ ዘይት ትገዢ የለ እንዴ? ሎር ብለሽ ቶሎ ብለህ ንገረኝ አልኩህ። ሳይወደድብን ገዝተን ብናስቀምጠው ምን ችግር አለ? ድረስልኝ። የሟርት ያለ ይሄ ሟርት ነው። ሶፋ አልገዛሽም? እዚህ እንድኖርልህ ትፈልጋለህ ወይስ አንተ ምንድን ነው የምትፈልገው? ሶፋ አልገዛሽም? ሶፋ ገዝተናል። ለምን አደፋኝም እንደዚህ? ኧረ በስመ አብ። ይሄን ነው የምትፈልገው? ኧረ እኔ እንደዚህ አላሰብኩም። በእናትሽ አንተ ካለፈው በኋላ አሁንም ሌላ ድጋሚ እንደዚህ አይነት ጨዋታ ታመጣለህ? እሺ ምንድን ነው? አልተመቸሽም? ቆይ እኔ ላሳይሽ። ምንድን ነው አልተመቸሽም? ወይኔ ማዝቾ ይሄ አሁን ሌላ ንቀት ነው። ልታሳየኝ የፈለከው ነገር ምንድን ነው? ምርጥ ዕቃ ነው። ይኸውልሽ ይሄ እኮ የሌለ ነገር የሌለ አንደኛ ዕቃ በቃ የትም የለም። እዋውዬ የትም የለም። በቃ እቺ ይኸውልሽ አታዩም እንዴ? በቃ ምርጥ ነው። አሁን የት ይገኛልሽ እንደዚህ አይነት? በጣም ሙድ አለው። አዎ የመጨረሻ አልተመቸሽም? ውስጡ ነጭ ነው እንዴ? ምንድን ነው ዋውዬ? ተመችቶሃል? ዋውዬ በጣም ጸዴ ነው። እስኪ ነይ ቼክ አድርጊ። ደስ ይላል። ምርጥ ነው። እግዚአብሔር ያለመጣብኝ አንተ ልታመጣ ግባ ይመቻል እንዴ? ገብቻለሁ እንዴ? ምንድን ነው ዋዋ? ምንድን ነው እኔ እንዳይወደድ እንዳይወደድ ብዬ እንዴ? ዱላ ነው አይደለም? ሁሌ ነው የምትፈልገው ይሄን? አይደለም ዋውዬ አይደለም እንዴ? እኔ እንዳይወደድብኝ ብዬ እኮ ነው። እንዳይወደድብኝ ምን ነው ያላቱ ለት ይደርሳል እኮ። ምን አስቸኮለ? ዋውዬ በጣም ኧረ ዋውዬ በእናትሽ ስልኬን እንዴ? ሳይደቀቅ ይበል በቃ። እኔንም ልታደቀኝ አይደል የፈለከው? ምኞትህ ምንድን ነው? ይሄ ነው። ከዚህ የምትገኘውን ትርፍ
አሪፍ ነገር አይደል? አሪፍ ነገር አይደል? ይሄ ምርጥ እኮ ነው። ላንተ መቼ ነው ያልፈልገው? የጠራይነት እሄዳለሁ እንዴ? የጠራይነት እሄዳለሁ። በምን ምን ላድርግ? ልብልቅ ካሰው ኧረ ዋቡዬ በእናትሽ እንዴ! ምንድን ነው የምፈልገው? ልትገዢ ነው እንዴ? ምንድን ነው እንዴ? ደምቼ ልሞትልህ ነው የምፈልገው? በድንጋጤ ልሙት? ለምን አንቃ አገለኝ? ዋቡዬ በጣም ካነቀኝ ዋጋው እየተወደደ ነው። ገዝተን ብናስቀምጥ ምን ችግር አለው? እድል አለን እኮ እድል አለን። ያማረ እድል አለን። ቆንጆ አድርጎ ወስዶ ይከታል። ምን አስቸኮለ? ኧረ ዋቡዬ በእናትሽ ቼክ እናድርገው። ምርጥ ዕቃ ነው የገዛሁት እኔ አይቼ መዝኜ ነው የገዛሁት። እኔ ክደኝልኝ ጭራሽ እኔው ክደኝልኝ። አዎ እኔ ክደኝልኝ። አዎ ምን ችግር አለ? በከርልኝ ምንድን ነው? እኔ እንዳይወደድ ብዬ ነው የገዛሁት። ምን ችግር አለው? እንዳይወደድ። ኧረ ምንም አልተፈጠረም። ምን ሆናችሁ ደግሞ? ስልኩን ውስጥ ይከተዋል እንዴ? ማነው? አይ ባስረዳ። ምንድን ነው? የስማሙን ማነው? ነይ ማነው የሞተው? ማነው ግን? ማነው? ምን ተፈጥሮ ነው? እህቴ ምን ተፈጥሮ ነው? እዋዋ ምን ተፈጥሮ ነው? ምንም የተፈጠረ ነገር የለም። እንዴት ላውራ? እንዴት ልረጋጋ? ምንድን ነው የፈለከው? ምንም አልሆነም። እኔ እየተወደደ ነው። ሰው ጤፍ ይገዛል አይደለ? አንድ ወር ሊበላ የሬሳ ሳጥንስ ገዝተን ብናስቀምጥ ሌሊት ክፉ ደግ አለ አይደለም? ምን ነው ልጄ? ሬሳ ሳጥን ብዙ ጊዜ ሌሊት ዝግ ሊሆን ይችላል ሱቁ። ግን ምናልባት ቤት ብናስቀምጠው ለሰውም ይሆናል ለእኛም ይሆናል። ምን ችግር አለው ብዬ ገዝቼ መጣሁ። ደግሞ እንደምታዩት ምርጥ ዕቃ። ምን ነው ልጄ? ተመኘህ ለእናትህ? ምን ነው እንዲህ ጥሩ ነው? ለአንተ ጥሩ ነው? ይሄን ትመኛለህ? ለማንም አልተመኘውም። እና ይሄ ምንድን ነው ታዲያ? ማነው ታዲያ የሞተው? ምን የትኛው ነው? ማነው? እንዴት እናድርግ? እሺ ገዝተን ብናስቀምጠው ምን ችግር አለ? ኧረ እንደው ለእናትህ አስብ። እንደው ተው። ሰው ቲቪና በድንጋጤ ይኸው የለችም እኮ አሁን እንደው በድንጋጤ። ኧረ ተው። አሁን የሚያስደነግጥ ነገር ሆኖ ነው እንዴ? አንተ ጤነኛ ነህ እንዴ? አይምሮው ግን በስነ ስርዓት ነው የሚያስበው? ምን ችግር አሁን ይሄ እንትን የሚያደርግ ነገር ምንህን እንዴ? ካልሆነ ሆስፒታል እናስገባክ እንዴ? ይሄ ምንድን ነው? አላመናችሁኝም መሰለኝ። እናንተ ስላላመናችሁኝ ይኸው እስኪ ላሳያችሁ። በጣም ምርጥ ነው። ታሳየን እንዴ? ምን ተካርክ ልጠራው እንዴ? በይ ይገባል። ምንድነው? ወይ አራታ እንዴ? ምንድነው? እሷ አታስብም እንዴ? ምንድነው? ይሄን የፈለከው አይደል ነው? ይሄው በምን አንዴት ይልምታ ወለምታ አናት ሰንጥቀው እንዴ? ምን አረኩኝ? ሁላይ ሰለች ነበር። ምን አረኩኝ? ምንድነው? ሬሳ ሳጥን ስትዩ መፈሉት እንዴ? ቀኔ ሳይደርስ ለምን እደነግጣለሁ? ስጠራ ይሄዳል። ሶፋ ትገዛላችሁ። እንደ ሶፋ የሬሳ ሳጥን ቤት ቢቀመጥ ምን ችግር አለ? ሶፋ አንተ ምን ችግር አለ? ምን አረኩኝ? እሳይ ሰበብ ነው የሚሆነው። እጅሽ ላይ ሰበብ ነው የሚሆነው። ልቀቂ እስኪ እጅሽን አስታሚ። ቆይ ልቀቂ እስኪ የተመኘው አሁንም ወደዛ አፈር ብላ ሬሳ ልቀቅ። ምን አድርግ ነው የምትይኝ?
በቃ እኔ ተመችቶኛል ገዛሁት በቃ ሙድ አለው እንደውም ውሃ ሞልቼ እግሬን ሰቅዬ አትክልት እየበላሁ እዝናናበታል ትበላለህ ደቼ የሚባለው ምግብ ታውቃለህ የሚባለውን ምግብ ታውቃለህ ሙድ አለው ደስ አንተ ገዝቼ ስላስቀመጥኩ ነው እንደዚህ ልትሆነው ገዝቼ ስላስቀመጥኩ ለክፉ ቀን ብዬ ገዝቼ ስላስቀመጥኩ ክፉ ቀን ራሱ ክፉ ነው ይሄ ራሱ ታዩ እንደውም ወስዷል እቃው ራሱ ክፉ ነው ላይ ወስዷል ነው ሸጧለሁ ተገደን ነው ወስዷል ሸጧለሁ ምርጥ ዕቃ ነው ተመችቶ አልፈልግም እኔ ስሞት በሰለኝ ነው የሚሄደው አልፈልገውም ቤት ያስገባል አቤት ይገባል ወንድ ነው አቤት ይገባል እኮ ወንድ ነው እሱ ወንድነት ይጠይቃል እንዴ አቤት ይገባል እንዴ ምን ያንተ ዱላ ነው ያገሳል እንዴ አንድ ነገር ላስቸግራችሁ አግዙኝ ነው ያዙት ወደ ቤት እናስገባው አቤት ይቀበል ያንተ ሬሳት ይግባ ልቀቅ ሶፋው ፊት ለፊት ነው የሚቀበል እንዴት ደግሞ ሟርት የምጠራው ከቲቪ በስመ አብ በል ሟርት አትጥራ ሟርተኛ ሲያስጠላ እንዴ ምንድነው ሙት ያው ገደልሽኝ በቃ ያው ገባብሽ ወይኔ በቃ እንዴ ታይ በቃ አንቺ በስመ አብ እንዴ አትጎናጨፍ ሰው አክብር እንጂ አሁን የመጣው በህልውና ላይ ነው እንዴ አንተ እንዴ ሰው አክብር አንተ ሰው እንዴ አኩቻ ስራ እኮ ልክ አልነበረም እስቲ ታይ ረፍት አድርጊ አንቺ ምን ሆነሽ ነው እስቲ ታይ በፈጠረክ አምላክ በቃ እረፍ እንዴ ሰላም አንስታት ከውጭ ነው የገባችው ወይሽ ለምን አመረቂው ምርጥ ዕቃ ነው የገዛሁት በቃ ለምን ሳራ ጉዞጉዝም ለምን ምንጣፍ ምናምን አታነጥፍ ታዲያ እንዳስመረቀልክ ከፈለክ አንተ አበባ ምናምን በቀስም አምጣ እዚህ ጋር ልቆረጥልክ እስቲ ኧረ ይሄን እንዴ ይሄ ሰይጣን ይዞት ነው ምንድነው ኧረ ምንም አልሆንኩም ብትሆንማ ነው እንደዚህ ብታስደነግጠው ሰው ምንም አልሆንኩም ምንም አልሆንኩም ይሄ ውሃ አይደለም ይሄ ውሃ ጤነኛም አይደለም በቃ ምንድነው ማምና የምታረጉት በቃ ይሄ ነገር ለክፉ ቀን ይጠቅመናል ገዝቼ አመጣሁት ምን ችግር አለው አለው አብራ ከጋራ ውልቅ እኮ ብያለሁ በቃ ከዚህ በኋላ የእናንተና ልጅነታችን ላይ ተበጽፏል አንተ አይፍረዳ አናረገው እንዳመጣሁ ራስ ይዘው አትርፌ ሸጠዋለሁ እናንተ አናረገውም እኛ አንድ ቀን ግን ለሁሉም ሰው የሚያስፈልግ ነገር ነው እንደሚያስፈልግም ብናቅም ዛሬ ሰው በድንገተኛ እንኳን ሲሞት ተመቶ ይላል በረከንባቱ ይሸጣል ለምን ቢዝነስ ነው ማምራሴ ነው ማለት እኮ እኔ ምን አደረኩኝ ታዲያ በጊዜ ገዝቼ ሳይወደድ አስቀምጣለሁ ቲቪው ጋር አይቀመጥም ቲቪው እንዴ ጨረስ ሳይሆን አንተ አብደሃል እንዴ ይሄ አይምሮክ በትክክል ነው የሚያስበው እንዴ አራንተ ወደ ራሱ ተመለስ ባስም መሰለኝ በስመ አብ በል እንዴ ሰው ሲመጣ ምን ይላል ጭራሽ አለው ላስቀምጥ ትላለህ ሳሎን ይቀመጥ ለክፉም ለደጉም ይቀመጥ እንዳይደብራችሁ ይዤው ሰውጣ እንዳይደብራችሁ ኧረ ምን ሆነሽ ነው አንተ ዱላ የሚያገሳ ሰውዬ በስመ አብ ዱላ ነው ሰው ሲስማማ እንጂ እንደዛ ይቻል አቀም እንዴ ምን አደረኩኝ እኔ ይጠቅመናል ብዬ ኧረ እድሜዋ ይርዘምበት ኧረ ምንድን ነው ሟርት የሚመስላችሁ ይሄ ነገር የሆነ ጊዜ ይጠቅመን የለ ለሁላችንም ሰው ኑሮ ሟች ነው አይደለም አይደለም እንዴ ምንድነው የፈለከው ኧረ ዋው የኔ እኮ ይጠቅመናል ብዬ ነው ስመጣ እየጠበቅህ የመጠለከኝ ምንድነው የፈለከው እኔ ለለክፍሽ ፈልጌ አይደለም ይሄ ነገር እኮ አንድ ቀን ይጠቅማል ብዬ ነው ኖር ላይ ሻለን ቢያንስ እንኳን አማከራለሁ እኮ ኧረ ወድሻለሁ ኧረ ኑሪልኝ ዋው እንደሱ አይደለም ዋቡዬ ኧረ ዋቡዬ እንደሱ አይደለም ዋቡዬ ማርያምን እንደሱ አይደለም ፕራንክ ነው ማርያምን ፕራንክ ነው ይኸው ካሜራ ፕራንክ ነው ይኸው ኧረ ፕራንክ ነው አይደለም እንዴ ኧረ ዋቡዬ እኔ ፕራንክ ነው ፕራንክ ነው ባለፈው እናንተ ልደቴን አላበላሻችሁም እንዴ ኧረ በስመ አብ ኧረ ዋቡዬ እንዴ ዞር በል እስቲ ዞር በል ወደዛ ደግሞ አሁንም ነይ ቁጭ በይ ኧረ ዋቡዬ ቁጭ በይ ፕራንክ ነው ዝም በል በቃ አሁን
ዋውዬ እኔ እኮ ፕራንክ ነው እኮ። ባለፈው እናንተ ልደቴን አበላሽታችሁብኝ የለ ልብሴን ኬክ በኬክ አድርጋችሁ። እኔ ለጨዋታ ነው፣ ፕራንክ ደግሞ ለየት ያለ ቅርጽ ይዞ መምጣት ነው እና ፕራንክ ብዬ ነው ደግሞ። እኛ እንደዚህ ቀልደናል፣ በእንደዚህ ነገር ቀልደናል፣ በእግዚአብሔር ስራ እየገባ ቀልደናል። ይሄ በልብስና በኬክ ከዛ ይሄ የመጨረሻው የእግዚአብሔር የመጨረሻው እርምጃ እኮ ነው። ይሄ በዚህ ቀልድ አይቀለድም። ያው ሞት እኮ ሁላችንም የምንቀርበት ጉዳይ አይደለም። ስንዳርስ እንሄድበታለን። ምን አስቸኮለ? እንጠራ የለ እንዴ? ሰው በእንቅፋትም እኮ ይሞታል። የዛኔ ክፍት ነው ሁሉም ሱቅ። አዋቡዬ ኧረ እኔ እንደዚህ እኮ አይደለም። በቃ በጣም ይቅርታ አዋቡዬ። እኔ ተው የዛሬው በዛ። ተው የዛሬው በስቷል። ኧረ አዋቡዬ ፕራንክ ነው በቃ ይቅርታ። በቃ አዋቡዬ በቃ አዋቡዬ ፕራንክ ነው በቃ ተው። እናንተ ፕራንክ ስታረጉኝ እንዲህ ብያችኋል። እኛ እንዲህ ቀልደናል። በቃ አሁን ተነስ። እሺ ይሁን። እሺ ችግር የለውም ይሁን። ተነስ እስቲ አዳምጣውን ሰው የሚልን ትሰማለህ አይደል? ይሄንንም ከፊት ለፊት አንሳ፣ ዞር አድርግላት። እሷን ገብታ ትረፍ። ነይ እናቴ እህቴ ነይ ነይ እናቴ። ኧረ ወደዛ ደግሞ እንዴት አስጠላ። ኧረ ዋቡዬ በእናትሽ